بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم نبي صلى الله عليه وسلم የተናገሯቸውን ሐዲሶችም መተግበር መስራት ግዴታ ነው ዋጅብ ነው ግዴታ ነው ሐዲስን ያመጡልን ቁርአንን ያመጡልን ሱሐቦች ናቸው ይላሉ ቁርአንን ሐፍዘው ያስተማሩን ሐዲስን ሐፍዘው ያስተላለፉት ራሳቸው ሱሐቦች ናቸው ገዘዋለ ቁርአንን ያስተላልፉልን ታቢዒዎች ከሱሐቦች ተቀብለው ሐዲስን ተቀብለው ያስተላለፉትም ታቢዒዎች ናቸው ሁለቱንም ያመጡት ሱሐቦች ታቢዒዎች አጥባ ታቢዒዎች ናቸው ግልጽ ነው አይደል አላህ Subhanahu Wa Ta'ala ተአምር አላህ Subhanahu Wa Ta'ala ቁርአን ተአምር ስለሆነ ሙተዋቲር አረጋው በሱ ላይ ኺላፍ የለም ሐዲስ ላይ ضعيف صحيح አለ ዞሮ ዞሮ ዑለማዎችን አንጥራው ተወልናል ዞሮ ግን ሁለቱንም ያመጣልን ይሄ አንድ ናቸው ታቢዒዎች አጥባ ታቢዒዎች ሱሐቦች ናቸው ይሄን አምኖ ይሄን የሚክደም ሰው ያው ቂል የሆነ ሰው ሃይማኖትን የማያውቅ ሰው ነው ከስምና ያወጣ ሰው ነው طيب ስለዚህ ሐዲሶች ልንሰራባቸው ነው የመጡት ነው ልንተገብራቸው ነው የመጡት ሶላት ቁርአን ላይ ስገዱ ይላል በዝርዝር የለም ነብያችን ሰለላሁ ዐለይሂ ወሰለም አስተምሩናል በነገራችን ላይ ሐዲስ አልቀበል የሚል ሰው ያው ሌላ ሃይማኖት ነው ያለው እሱ ሌላ ነው እኛ ሌላ ነው ምንም እኮ የሚያከራክር ነገር የለውም በቃ እሱ ሌላ ሃይማኖት ነው ያለው እኛ ሌላ ነው ያለን ለኩም ዲንኩም ወሊየዲን ነው ሌላ ያለው ምክንያቱም ዘካ ወጣት ሶላት አሰጋገድ ሐጅ አደራረግ ሁሉም ነገር ያን ሁሉ ዝርዝር ሐዲስ ነው ያለው አብዛኛው ትምህርት አለ ስለዚህ የፈለገ ሰው መጥቶ ይማር ትክክል ነው ሐዲስ ወይስ አይደለም ይኸው ሙስጠላህ ሐዲስ አለ ሐዲስ የሚበጠርበት ትምህርት አለ ትክክለኛ የሚለይበት እና ተማር እንከን ካለበት ናውጣ ተማርና ያው ለቁርአን ብቻ ቀበላል የሚለው ሳይሆን ካዲም ራሱ ክርስቲያንም ምንም ሐዲስ ጋር መማር የሚፈልግ ካለ መበርበር ይመጥቶ ይማር እንጂ ከዚህ በፊት እንዳነሳ ነው ለምሳሌ አንድ ሰው አንተ ትምህርት እየተማርክ ላብራቶሪ ውስጥ እንደዚህ በማይክሮስኮፕ የሆነ ነገር ብታይ እርቁ ነው ባካ አንተ ዝም ብለህ ቀዳዳ ነህ ምናምን ቢል ይሄ ዝም ብሎ ማህይምነት ነው መጥቶ አይቶ አብሮ መታረጉን አይቶ አንተ እንደዚህ ማለት ይችላል ዝማለ ሳያውቀው በሩቁ የሚሳደብ ግን የማህይሞች ስራ ነው ማንንም ያርገው ማንንም ማለት ነው ወይ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ቁርአን እንደወረደው ሌላ አላህ Subhanahu Wa Ta'ala እንዲሁ እሱንም ያክል ሰጥቶኛል ብሏል ሐዲስን ማለት ነው ቁርአን ላይ መልእክተኛውን ተከተሉ ቁርአን ላይ ያለውን ተከተሉ መልእክተኛውን ተከተሉ ይላል መልእክተኛውን ተከተሉ ማለት ምንድነው እሳቸው ያስተማሩት መናገር ነው እሺ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ይያሉ ሱሐቦችን እንዲስሩ አትስሩ ብለዋቸዋል አላሏቸውም ብለዋቸዋል ሱሐቦቹ እሺ መከተል ግዴታቸው ነው አይደለም ግዴታቸው ነው ታዲያኛ ምንድነው የተገነጠለው ከሱሐቦቹ ከሙእሚኖች ጋር ሆኖ ነው ያለን አላህ Subhanahu Wa Ta'ala ስለዚህ ይሄ የማይሆን አስተምሮ ነው ብዙ ምክንያቶችንና ማስረጃዎችን ማምጣት ይቻላል